السلام عليكم. دمتي يسمى؟ يسمى. وعليكم السلام ورحمة الله وبركاته. እንደምን አመሻችሁ? እንዴት ናችሁ? ሰላም ነው ወይ? በቅድሚያ አልሐምዱሊላህ ኡስታዝ ደህና አልሐምዱሊላህ ሁሉ ሰላም። እንዴት ናችሁ አንተ? አልሐምዱሊላህ አልሐምዱሊላህ خير الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد I think رئيساتችን ዱዓችን ለምን ተቀባይነት አጣ የሚለው ይመስለኛል። ሐቂቀተን በዚህ ርዕሰ ጉዳይ ላይ ከማውራታችን በፊት አንድ ሰው ወደ አላህ በሚያደርገው ጥሪ እጆቹን አንስቶ አላህን ሲለምን የለመነው ልመና ወይም ያደረገው ዱዓ ተቀባይነት ሳያገኝ ሲቀር ለምንድን ነው አላህ ዱዓዬን ያልተቀበለኝ ከማለቱ በፊት አንድ ዱዓ ተቀባይነት አገኘ የሚባለው መቼ ነው የሚለውን ነገር ከሸሪዓ አንፃር መታወቅ ያለበት ይመስለኛል። ዱዓ ተቀባይነት አገኘ የሚባለው መቼ ነው? አስለን የግድ አንድ ሰው ዱዓዬ ተቀባይነት አግኝቷል ብሎ ለማመን ወይም ደግሞ ዱዓው ተቀባይነት አገኘ ለማለት እሱ የጠየቀው ነገር ታዕይነን ማለት ራሱ የጠየቀው ነገር ሆኖ መገኘት አለበት ወይ የሚለው እዚህ አካባቢ ትንሽ ሚስኮንሴፕሽን ስላለ እሱን ከማጥራት ብንጀምር የተሻለ ይመስለኛል። ዱዓ ተቀባይነት አገኘ የሚባለው እኛ የጠየቅነው ሲሆን አይደለም አስለን። ለዚህም እንደመነሻ መልእክተኛችን አለይሂ ሰላቱ ሰላም አንድ ሐዲሳቸው ላይ የተናገሩትን እንደመነሻ ማየት ጠቃሚ ይመስለኛል። ሐዲሱን ያስተላለፉት አቢ ሰዒድ አልኹድሪ ናቸው። የአላህ መልእክተኛ አንድ ሙስሊም ይላሉ የሆነ ዱዓ አድርጎ በዛ ዱዓ ላይ ለይሰ ፊሃ ኢስም ወንጀል ከሌለበት ወላ ቀጢዐቱ ረሒም ዝምድና መቁረጥ ከሌለበት አላህ ሱብሓነሁ ወተዓላ የጠየቀውን ዱዓ የለመነውን ልመና ከሶስት በአንዱ መንገዶች የሰጠው ቢሆን እንጂ ዱዓው አይመለስም ይላል። አሁን ብዙ ጊዜ አብዛኞቻችን ሐጃዎች አሉብን፣ ዱንያዊ ሐጃ፣ አኺራዊ ሐጃ። ለነዚህ ጉዳዮቻችን ወደ አላህ ሱብሓነሁ ወተዓላ ተማጽኗችንን ስናቀርብ አላህን ስንለምን የምንሳሳትበት በጣም ትልቁ ፖይንት ዱዓችን ተቀባይነት ያገኘ የሚመስለን እኛ የጠየቅናት ጉዳይ ስፔሲፊካሊ ተመላሽነት ስታገኝ ነው። በቃ የሆነ ጉዳይ ጠይቃለሁ ይሄ የጠየቁት ጉዳይ ይሆንልኛል ራሱ ማለት ነውና ይሄ በጣም የተሳሳተ አረዳድ ነው። ይሄን አረዳድ ከማስተካከል ነው መጀመሪያ ያለብን። ሐዲሱ ሲቀጥል ሚናሉ የመጀመሪያው ኢማ አንቱ አጅለ ለሁ ዳዕወቱሁ ዱዓው ወዲያውኑ ተመላሽነት ሊያገኝ ይችላል እሱ በጠየቀው መልኩ። ሁለተኛው ደግሞ ወኢማ አን የደኺረሃ ለሁ ፊል አኺራ አላህ ሱብሓነሁ ወተዓላ ይሄ ዱንያ ላይ ያቀረበው ልመና አኺራ ላይ የሚያቆይለት የሚያዘገይለት አለ። በአጅር መልክ ተከማችቶ ይጠብቋል። ሰውየው አላህ ፊት ይቆማል። በጣም ብዙ የመልካም ስራዎች ወይም የሐሰናት ክምችትን ይመለከታል። ይጠይቃል አላህን ምንድነው ይሄ ሲል ዱንያ ላይ ያደረካቸው ዱዓዎች ናቸው ይባላል። ምናልባት እኛ ውይይታችን በጣም አጭር ስለሆነ ቶሎ እንዲመለስልን ከጅለን ሊሆን ይችላል። አላህ ደግሞ ስለሚወደን እነዛን በሐሰና መልክ ቀይሮ የቂያማ ቀን ሊያስደስተን ይችላል። ሶስተኛው ደግሞ ወይማ የስሪፈ ዐንሁ ሚነ ሱኢ ሚስለሃ በዛ በጠየቀው ዱዓ ልክ አላህ መሰል እሱ ላይ የተጻፈበት መጥፎ ውሳኔ መጥፎ ቀደር ካለ አላህ በዛ ይመልስለታል አሉ። አንተ ላይ ሊመጣ በወንጀልህ ምክንያት ሊሆን ይችላል ወይ አላህ ሊሞክርህ ሊሆን ይችላል። እኛ ላይ የመጣ ያለ በላ ወይ መከራ ካለ ባደረግናት ዱዓ ሰበብ አላህ ሱብሓነሁ ወተዓላ ያንን በላ ይመልስልናል ማለት ነው። ምናልባት ዘግይተው የገቡ ወንድሞች ካሉ እያወራን ያለንበት ርዕስ ዱዓችን ለምን ተቀባይነት አጣ ነው እና ለምን ተቀባይነት እንዳጣ ከማየታችን በፊት ለምን ዱዓችን መች ነው ተቀባይነት አጣ የሚባለው አንድ ዱዓ ሙስተጃብ ሆነ የሚባለው መች ነው የሚለውን ፖይንት እያየን ነበር። ይሄ አቢ ሰዒድ አልኹድሪ ሐዲስን በጣም በጥልቀት ስንመለከተው የሚነግረን ነገር ዱዓዎች በቀኝም ሆነ በግራ ይመለሳሉ። አላህ ቃል ገብቷል። ወቃለ ረቡኩም ጌታችሁ አለ ኡድዑኒ አስተጂብ ለኩም ለምኑኝ እሰጣችኋለሁ ያለው አላህ ነው። ወመን አስደቁ ሚነላሂ ቂላ ከአላህ በስተቀር እንደ አላህ እውነት የሚናገር እንደ አላህ እውነተኛ አምላክ የለም። አላህ ለምኑኝ እሰጣለሁ ካለ ይሄ ምንም ጥርጥር የሌለው ጉዳይ ነው። ለምኖ የማይሰጠው የለም ማለት ነው። ሰውየው በተለይ ሙዋሂድ ከሆነ
አላህ እኮ ዛሊም መዝሉም የሆነን ሰው የተበደለን ሰው እኮ ሐታ ሙወሂድ ባይሆን ራሱ ጥሪን የሚመልስ ጌታ ነው። ወለሃታ አንድ ሰው ሙወሂድ ሆኖ አላህም በብቸኝነት የሚያመልክ ሙስሊም የሆነ የዱዓ መስፈርቶችን ሹሩጦችን አሟልቶ አላህን እስከጠየቀ ድረስ አላህ በመስጠት የሚጎልበት ጌታ አይደል። እንደው ሰጥቶን ይጎልብኛል ብሎ ይፈራል እንዳንል ማ ዒንደኩም የንፈድ ወማ ዒንደላሂ ባቅ ነው። እናንተ ዘንድ ያለው አላቂ ነው፣ አላህ ዘንድ ያለው ቀሪ ነው። ሰው አላህ ሰጥቶ የሚያልቅበት አምላክ አይደለም። ስለዚህ አላህ የሚሰስትበት ምንም ምክንያት የለውም። ባሮቹ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ብሏል። ባሮቼ ስለኔ በጠየቁህ ጊዜ እኔ ቅርብ ነኝ በላቸው። ኡጂቡ ዳዕወተ ዳዒ፣ አንድ ሰው ይለምነኝ እንጂ የለማኝን ጥሪ ይቀበላለሁ ብሏል አላህ። ይለምነኝ ብቻ። ኢብኑ ዓጣኢላህ አልእስከንደራኒ ይመስሉኛል አንድ ሰው ገና ለዱዓ እጁን ሲያነሳ በቃ ይሄ አላህ ሊቀበለው ስለፈለገ ነው ይላሉ። ምክንያቱም ዱዓ ማድረጉንም ያገራለህ እሱ ነው። ሁሉም እኮ ዱዓ አይወፈቅም። ሁሉም ሰው ዱዓ አያደርግም። በነገራችን ላይ ሁሉም ሰው ዱዓ አይገራለትም። አላህ እጆችህን ለዱዓ ካገራቸው፣ ምላሶችህን ለዱዓ ካገራቸው አትጠራጠር፣ አላህ ሱብሓነሁ ወተዓላ ልመናህን ሊቀበል ይፈልጋል። ነገር ግን ታዲያ ለምንድን ነው አላህ ዱዓዬን ያልተቀበለኝ ካልን ዱዓን ተቀብለዋል፣ ግን አንተ በፈለግከው መልኩ አይደለም። ምክንያቱም ይሄ ፍጥረተ ዓለም ባለቤት አለው። ይሄ ባለቤት የሚፈልገው ብቻ ነው የሚሆነው። ፈዓሉ ሊማ ዩሪድ ነው አላህ ያሻው የሚሰራው አላህ ነው። አምሊል ኢንሳን ማ ተመና አላህ ሌላ ቦታ ላይ ቁርአን ላይ የሰው ልጅ የተመኘው ሁሉ አለው ወይ ማለት አንተ የፈለግከው ብቻ አይደለም የሚሆነው። አንተ የሆነ ዱዓ ታደርጋለህ፣ ያቺ የጠየካት ነገር በጠየቅከው መልኩ በጠየቅበት ሰዓት ሁሉ አይሆንልህም። እንደዛ ከሆነማ ከአላህ ውጪ ሌላ ኢላህ አለልን ነው። ከአላህ ውጪ ሌላ አምላክ የለም እኮ። እኛ ባሮች ነን። ሰው አላህ በወሰነልን አላህ በጻፈልን ነው የምንጓዘው እንጂ እኔ የሆነን ዱዓ ስፔሲፊካሊ ጠይቄ የግድ ያቺ የጠየቅኳትን ዱዓ በጠየቅኩበት መልኩ በጠየቅኩበት ጊዜ በጠየቅኩበት ሰዓት ይሆንልኛል ማለት አይደለም። ቅድም በጠቀስናችሁ በመልኩ አላህ ለአኺራ ላይ አከማችቶት ሊሆን ይችላል፣ ወይ መጥፎ ውሳኔ መልሶልን ሊሆን ይችላል፣ ወይም ደግሞ አስፈላጊ ሆኖ ሲገኝ አላህ ለዱዓችን ፈጣን ምላሽም የሚሰጥበት አጋጣሚ እንዳለ ማለት ነው። ከዚህ ቀጥሎ ማየት የሚኖርብን የሚመስለኝ መስፈርቶቹን አሟልተናል ወይ? እኛ ለምን ዱዓ የተቀባይነት አጣ ብሎ አንድ ሰው ከመጠየቁ በፊት ይሄን ፕሮግራም የሚያዳምጥ ሰው ለምሳሌ ወደ አላህ የሚያቀርባቸው በጣም ብዙ ጉዳዮች ይኖሩበታል። እያንዳንዳችን ወንዱም ሴቱም ሁላችንም ሐጃዎች አሉብና የሆነ ጉዳይ ይኖራል። ለምሳሌ በጣም አላህን ብዙ ጊዜ ጠይቀነው ያልተመለሰልን እና ለምንድን ነው አላህ ለዚህ ጥሪ ምላሽ ያልሰጠኝ ብዬ ከመጠየቄ በፊት እኔስ መስፈርቱን አሟልቻለሁ ወይ የሚለውን ነገር በትክክል ማየት የሚኖርብን ይመስለኛል። ለምሳሌ ዑለማዎች ከሚያስቀምጧቸው ነጥቦች መካከል የመጀመሪያው እንደው ማየት ያለበት አንድ ሰው አሁን የጠቀስነውን ነገር ነው። አደሙል ኢስቲዕጃል ይሉታል። ይሄ አለመቻኮል ለምላሹ። እዚህ ቦታ አንድ ነጥብ ሳላነሳ ማለፍ የለብኝም። ይኸው ዱዓ አምልኮ ነው፣ ኢባዳ ነው። ልክ እንደ ሰላት፣ እንደ ጾም፣ እንደ ሐጅ አምልኮ ነው። ቁርአን እንደምንቀረው እሱም አምልኮ ነው። አምልኮ ደግሞ ዝም ብለህ የምትፈጽመው ነገር ነው እንጂ ውጤት የምትጠብቅበት ነገር አይደለም። مثلا አንድ ሰው من قرأ حرفا من كتاب الله فله حسنة من الحديث አለ። ከአላህ መጽሐፍ ቁርአን አንዲትን ሐርፍ ያነበበ ሰው በሱ አንድ ሐሰና ይጻፍለታል የሚል ሐዲስ አለና ያንን ሐሰና የግድ ማየት አለብኝ እንላለን እንዴ? مثلا ዱንያ ላይ የሆነ ኸይር ስራ ሰርተን የዛን ኸይር ስራ ውጤት አሁን ካላየሁት ይባላል? አምልኮ ከሆነ አይባልም። የአምልኮአችን ምንዳ የሚቀመጥ አላህ Subhanahu Wa Ta'ala አኺራ ላይ የሚያከማችልን እንጂ አሁን የምናየው ነገር እኮ አለም። ስለዚህ ዱዓ ዝም ብሎ የሚደረግ ነገር ነው። ውጤቱን አየነውም አላየነውም ተመለሰልንም አልተመለሰልንም አምልኮ እኮ ነው። አምልኮ እስከሆነ ደግሞ ዘወትር መፈጸም ያለበት ጉዳይ ነውና ኢስቲዕጃል መኖር የለበትም። አንድ ሳምንት ዱዓ አድርጎ ወይም ደግሞ 2-3 ቀን ተከታታይ ሌሊት ተነስቶ ወዲያ ውጤቱን ማየት የሚፈልግ ሰው አለና ዳዓውቱ ፈለም ይስተጀብ ሊ የሚል ሰው አለ። ለመንኩኝ አላህን ጠራሁት ግን ምንም ጠብ ያለ ነገር የለም ይላልና ይሄ ትክክል አይደለም። መልእክተኛችን አለይሂ ሰላቱ ሰላም ቡኻሪ ላይ በተዘገበ ሐዲስ ምን ይላሉ? ይስተጃቡ ለአሐዲኩም ማ ለም ያዕጀል ይላሉ። አንደኛችሁ እስካልቸኮለ ድረስ አላህ ሱብሓነሁ ወተዓላ ለዱዓው ምላሽ ይሰጠዋል። يقول دعوت فلم يستجب لي ለመንኩኝ አላህ እኮ ምንም ለዱዓዬ ምላሽ አልሰጠኝም ይላል አሉ። እንደዚህ እስካላለ ድረስ እንደዚህ ያለ ሰው እንደውም ለዱዓው ምላሽ አያገኝም። መቸኮል አያስፈልግም ማለት ነው በዱዓ ጉዳይ።
ሌላ ሐዲስ ላይ في صحيح مسلم ላይ ያለ ሐዲስ ነው። አንድ ባሪያ እኮ ዱዓ ሲያደርግ በወንጀል እስካለመነ ለምሳሌ ወንጀል ነክ ነገር ከለመነ ወይም ዝምድና በመቁረጥ የለመነ ሰው አላህ Subhanahu Wa Ta'ala ዱዓውን አይቀበለውም obviously። ከዛ ውጪ ግን በመልካም ነገር እስከለመነ ድረስ አላህ ለጥሪው ምላሽ ይሰጠዋል። ማለም ይስተዕጅላሉ እስካልቸኮለ ድረስ። ከዛ ጠየቋቸው መልእክተኛችንን መል ኢስቲዕጃል አሏቸው። መቸኮል የሚባለው ምንድነው ሲሏቸው يقول قد دعوت وقد دعوت ለመንኩኝ ምንም ያየሁት ነገር የለም ይላል። እና የዚህ ጊዜ ይሰላችና ዱዓ ማድረጉን ያቆማል። የተወሰነ ጊዜ ዱዓ ያደርግና በቃ ይሰላቻል። ምናልባት ትንሽ ቢቀጥል እኮ አላህ የሚፈልገው ነገር ሊያደርግለት ነበር። ስለዚህ የመጀመሪያው ትልቁ ነጥብ መቸኮል አያስፈልግም ዱዓ ላይ። ሁለተኛ ቅድም እንዳነሳሁት ዱዓዬ ለምን ተቀባይነት አጣ ከማለቴ በፊት መስፈርቱን አሟልቻለሁ ወይ ብለን መጠየቅ አለብን ብዬ አንደኛ ያነሳሁት ነጥብ አለ። ሁለተኛ ላይ ምበላው ጠጣው ነገር ከስቤ ሐላል ነው ወይ የሚለውን ነገር ቼክ ማድረግ አለብን። አንድ ሐዲስ አለ አብዛኞቻችሁ ታውቁታላችሁ ይመስለኛል። ያ ሐዲስ ላይ መልእክተኛችን አለይሂ ሰላቱ ሰላም ምን ይላሉ? መልካምን ነገር እንጂ አይቀበልም። አላህ ሙእሚኖችን ባዘዘበት ያኒ ሙርሰሎችን ባዘዘበት ሙእሚኖችንም አዟል። ለምሳሌ ሙርሰሎችን አላህ ኩሉ ሚነ ጠይባት ወአመሉ ሷሊሃ ብሏል። ሙእሚኖችንም ያ አዩሀ الذين آمنوا ኩሉ ሚን ጠይባት ማ ረዘቅናኩም ብሏቸዋል። ከዛ መልእክተኛችን ምን አሉ? አንድን ሰው አወሱ እዚህ ሐዲስ ላይ በጣም ረጅም ጉዞ የሚጓዝ ጸጉሩ የተንጨባረረ አዋራ የለበሰ ከዛ በኋላ ጸጉሩ የተንጨባረረ አዋራ የለበሰ ማለት በጣም ሙተደርዕ የሆነ ማለት ነው። ወደ አላህ በጣም የሚዋደቅ يرفع يمد يديه للسماء እጆቹን ወደ ሰማይ ከፍ ያደርጋል። ያ ረቢ ጌታዬ ሆይ ይላል። ወመጥዓሙሁ ሐራም የዚህ ሰው ምግቡ ሐራም ነው። ወመሽረቡሁ ሐራም የሚጠጣውም ሐራም ነው። ወመልበሱሁ ሐራም የሚለብሰውም ሐራም ነው። ወጉዝየ ቢልሐራም በሐራም ነው የተገነባው የሰውነት ከስቡ እንዳለ ሐራም ነው የተጨመላለቀ ነው። فأنا يستجاب لذلك ይሄ ሰው ቤት በኩል ነው አላህ Subhanahu Wa Ta'ala ለዱዓው ጥሪ ምላሽ የሚሰጠው ነው። ሳሊህ ማለት ኸይር ስራ የሚሰራ ሰው እኮ ሊሆን ይችላል። ሌሊት የሚነሳ ጀማዓ ሰላት የማያመልጠው የቁርአን የዚክር ዊርድ ያለው ምናምን ሊሆን ይችላል። ነገር ግን መርካቶ ወጥቶ ወይም ገበያ ወጥቶ የሚከስበው ነገር ሐራም ነው። ስለዚህ ይሄ ሰው አሉ ለምን 30 ቀን ተከታታይ ሌላ ይነሳም ሳይቆረጥ እጆቹን ወደ ሰማይ አንስቶ የዱዓ ሸርጦችን ሁሉ አሟልቶ አልቅሶ ተዋድቆ ወደ አላህ ቢተናነስ እንኳን فأنا يستجاب لذلك ይሄ ሰው እንዴት ነው ቤት በኩል ነው አላህ ለጥሪው ምላሽ የሚሰጠው። ስለዚህ ዱዓዬ ለምን ተቀባይነት አጣ ከማለት በፊት አንድ ሰው ከስቤ ሐላል ነው ወይ የምበላው የምጠጣው ነገር ሐራም ነው ወይ ብሎ መጠየቅ ይኖርበታል ይላሉ። ሶስተኛ ላይ የሚያነሱት ነጥብ የቂን ያስፈልጋል ዱዓ ላይ። በነገራችን ላይ ይሄ አብዛኞቻችን የሚጎለን ነገር ነው። አላህ Subhanahu Wa Ta'ala የኔን ጉዳይ በመፈጸም ላይ ቻይ ነው የሚለው ፍጹም እርግጠኝነት ያስፈልጋል ይላል። ኢነላህ ዐላ ኩሊ ሸይን ቀዲር የሚለው የቂን ሊኖር ያስፈልጋል። مهما عظمت يعني حاجتك حاجه ምንም ቢገዝፍ ማለት ጉዳይህ ምንም ውስብስብ ቢሆን ከአላህ አቅም በታች ነው። ይሄ ምንም የሚያጠራጥር ጉዳይ አይደለም። አላህ በነገራቶች ላይ ቻይ የሆነ አምላክ ነው። ስለዚህ የኛ ጉዳይ በጣም ግዙፍ ሊሆን ይችላል። ያሳሰበን ጉዳይ በጣም ከፍ ያለ ሊሆን ይችላል። የአላህ አቅም ደግሞ ከዛ በላይ ነው። አላህ በፍጥረት ዓለም ውስጥ ከአላህ አቅም በላይ የሆነ ነገር የለም። ስለዚህ አላህ የኔን ጉዳይ በመፈጸም ላይ ለዱዓዬ ጥሪ ምላሽ በመስጠት ላይ ቻይ ነው የሚለው ፍጹም እርግጠኝነት ያስፈልጋል ይላሉ። ይሄ በጣም ዱዓ ላይ የቂን የሚባለው እርግጠኝነት የሚባለው ነገር መሰረታዊ ነገር ነው። እርግጠኛ ካልሆንክ አስለን መለመንም የለብህም። ተጠራጥሮ የሚለመን ዱዓ ትክክል ስለማይመጣ ማለት ነው። ሌላው የሚያነሱት ነጥብ ከዚህ ጋር ተያይዞ ሁዱር القلب ያስፈልጋል ዱዓ ላይ ልብ መጣል አለበት ዱዓ ሲደረግ። አንዳንድ ሰው በምላሱ ዱዓ ያደርጋል ልቡ ግን ሌላ ቦታ ነው። ስለዚህ ልብ ፍጹም እዛ ጉዳይ ላይ በጣም ፎከስ ማድረግ ይኖርብሃል ማለት ነው። ይሄንን አስመልክቶ ትርሚዚ ላይ በተዘገበ ሐዲስ መልእክተኛችን አለይሂ ሰላቱ ሰላም ወዱላህ ወአንቱም ሙቂኑነ ቢልኢጃባ ይላሉ። አላህ እንደሚሰጣችሁ እርግጠኛ ሆናችሁ ለምኑት። واعلموا ان الله لا يستجيب دعاء من قلب غافل الله ይላሉ። አላህ እኮ
ፍጹም ዝንጉ ከሆነች ቀልብ ዱዓን በፍጹም አይቀበልም ይላሉ። ዝንጉ ከሆነ ቀልብ አንዳንድ ሰው ቸልተኛ ሆኖ እንዲሁ እንደ ነገሩ ዱዓ የሚያደርግ ሰው አለ። እንደ ነገሩ ፎከስ የለውም፣ ትኩረት የለውም፣ ሐሳቡ ብትንትን ያለ ነው። ምላሱ ዱዓ ያደርጋል እንጂ ቀልቡ ሌላ ቦታ ነው። እንደዚህ አይነት ዱዓ እያደረግን ለምን ዱዓችን ተቀባይነት አጣ ብለን መጠየቅ አይኖርብንም ማለት ነው። ሌላኛው መጀመሪያ መጠቀስ የሚኖርበት ቢመስለኝ የዘለልኩት ተውባ የሚባል ነገር አለ። ተጥሂሩል ባጢን ይሉታል፣ ውስጥን ማጽዳት። ፈሊየስተጂቡ ሊ ብሏል አላህ፣ እኔን እሺ በሉኝ መጀመሪያ ብሏል። ሰው ወደ አላህ መመለስ ያስፈልጋል። ወንጀል ተሸክመን አላህ የጠየቀንን በጣም ጥቃቅን ፈራኢዶች ግዴታዎች መፈጸም አቅቶን ተከልከሉ ያለንን ነገር መከልከል አቅቶን ብዙ ሙሐረማቶችን እያጨማለቀን ለምንድን ነው አላህ ዱዓዬን ያልተቀበለኝ ማለት የለብንም። ስለዚህ ለኢማም ሐሰን አልበስሪ ይመስለኛል ምንድነው ዱዓ እናደርጋለን አላህ ዱዓችንን ምላሽ አይሰጠንም ምናምን ብለው ሲጠይቋቸው ደዓኩም ፈለም ተስተጂቡ ለሁ ያሉት አላህ ጠራችሁ እሺ አላላችሁትም እሱ እንዴት እሺ ይበላችሁ የሚል ምላሽ ሰጥተዋል ይባላል። ሌላው ሁሌም ዱዓ ላይ መረሳት የሌለበት ነጥብ ዱዓ ሁሌም ከአስባብ ጋር የተቆራኘ ነገር ነው። መሰለን አንድ ሰው የሆነ ዱዓ ሲያደርግ ያደረገውን ዱዓ ከሆኑ ሐረካቶች ከሆኑ እንቅስቃሴዎች ጋር ሊያጣምር ይገባዋል ይላሉ። እነዚህን ነገሮች ራሳችንን ቼክ አድርገን ስናበቃ ነው ዱዓዬ እነዚህን አሟልቼ እንኳን ተቀባይነት አላገኘም ብንል ያምርብናል። ግን እነዚህን ነገሮች ሳናሟላ ዱዓችን ለምን ተቀባይነት አጣ ብለን መጠየቃችን ትክክል አይሆንም ማለት ነው። ለምን አልሄደልኝም ብሎ ከአላህ ጋር ግብ መፍጠር አያስፈልግም። እዚህ ቦታ ላይ ኢብኑ ጀውዚ መዳሪጁ ሳሊኪን ላይ አንድ የሚያነሱት ሐሳብ አለ። አንዳንድ ጊዜ በነገራችን ላይ አላህ እየሰጠ ይከለክልሃል፣ እየከለከለህ ደግሞ ይሰጥሃል ይላሉ። ምሳሌ አንተ የሆነ ዱዓ ታደርጋለህ፣ በጣም በቀላል አሁን እዚህ ያለው አብዛኛው ሻባብ ስለሆነ በዚህ ዋጅ ላስረዳ። ለምሳሌ በጣም ሊያገባት የሚመኛት አንዲት ሴት ትኖራለች። አላህ የሱ እንድትሆን አላህን አጥብቆ የሚለምናት ምናምንና አላህ ይከለክለውና ከሌላ እሷን ከሌላ እሱንም ከሌላ ሰው ጋር ያጣምራቸዋልና አሁን ዛሂሩን ስታየው ዱዓ ምላሽ አላገኘም ነው የምትለው አንተ። አሁን እንደ ሰው ስትረዳው በቃ እኔ ለምኜ ነበር አላህ ዱዓዬን ተቀብሎሃል ነው እኔ ደግሞ የምለው። በተለይ ሳሊህ ሰው ከሆንክ ተቀብሎሃል ነው የምለው። ከከለከለህ እንደውም ተቀብሎሃል። ቢኮዝ አላህ እዛ ህይወት ውስጥ ገብተህ ምን እንደሚገጥምህ አታውቅም። አላህ አስቀድሞ እየጠበቀህ ሊሆን ይችላል። አንተ ምንም የምታውቀው ታሪክ የለም። ቢልአክስ ደግሞ አለ ይላሉ አላህ አንዳንዴ ሰጥቶም ሊከለክልህ ይችላል። ከጠላህ አንተ ላይ መጥፎ ነገሮችን አላህ ከተመለከተ በተቃራኒው አላህ Subhanahu Wa Ta'ala ሰጥቶም ሊከለክልህ የሚችልበት ተጨባጭ አለና ሁሌም ቢሆን ነገራቶችን የምንመለከተው በእኛ መነጽር መሆን የለበትም። አላህ ከዚህ በስተጀርባ ምን ፈልጓል የሚለውን ነገር ማየት መቻል ይኖርብናል። ኢብራሂም ኢብኑ አድሃም የሚባሉ ከሰለፎች አንደኛው የበስራ ንግድ ማዕከሎች ውስጥ እያለፉ ይላሉ ሰዎች እሳቸው ዘንድ ተሰባሰቡ። ያ አባ ኢስሐቅ አሏቸው፣ አንተ አባ ኢስሐቅ ሆይ አላህ Subhanahu Wa Ta'ala በቁርአን ውስጥ እኮ ለምኑኝ ይሰጣችኋለሁ ብሏል። እኛ ከብዙ ዘመን በፊት አንስቶ እየለመነው ነው፣ ነገር ግን አላህ ምንም ለዱዓችን ምላሽ አልሰጠንም ይሏቸዋል። ቃል ኢብራሂም አድሃም ይላሉ በጣም ታላቅ ሰለፍ ናቸው። ያ አህለ በስራ እናንተ የበስራ ሰዎች ሆይ ማተት ቁሉቡኩም ፊ 10 አሽያ በ10 ነገሮች ላይ እኮ ልባችሁ ሞቶ ነው ለዱዓችሁ ምላሽ ያጣችሁት አሏቸው። የመጀመሪያው عرفتم الله ولم تؤدوا حقه አላህን አወቃችሁት ሐቁን ግን በትክክል አልተወጣችሁም አሏቸው። አላህን አውቃችሁታል፣ አዎ ሙእሚኖች ናችሁ ሙስሊሞች ናችሁ፣ ነገር ግን ሐቁን በትክክል አልተወጣችሁም። قرأتم كتاب الله የአላህን መጽሐፍ አንበባችሁ ቁርአንን አንበባችኋል፣ ወለም ተዕመሉ به በሱ ግን አልሰራችሁም አሏቸው። ቁርአን በጣም የሚነበብ መጽሐፍ ነው። ነገራችን ላይ ተፍሲሩም ይቀራል አሁን ላይ በየቦታው። ነገር ግን ምን ያህሎቻችን ቁርአንን የህይወታችን መንሃጅ አድርገናል የሚለውን ነገር አነሱላቸው። ኢብራሂም ኢብኑ አድሃም ቁርአንን ቀርታችሁታል፣ መልእክቱን ተረድታችሁታል፣ ነገር ግን በውስጡ ባለው ነገር አልሰራችሁም። እንደው እንደ ሐሳብ ዝም ብዬ እዚህ ጋር መሀል ላይ ማስገባው ኢስቲጥራድ ላይክ
እስቲ ሱረቱል ሁጁራትን እንኳን እየኖር ነው ወይ? ቁርአንን ተውት፣ ሙሉ 114ቱን ምዕራፍ ተውት። ሱረቱል ሁጁራት ውስጥ ያሉ ሐሳቦችን ህይወታችን ላይ መጥተዋል የሚለው ነገር ሁላችንም እንጠይቅ። ሶስተኛ ላይ ኢዳዒቱም ሑብ ረሱልላህ መልእክተኛችንን እንወዳለን ብላችሁ ትሞግታላችሁ። ጥሩ ነው መውደዳችሁ፣ ግን ወተረክቱም ሱነተሁ ፈለጋቸውን ግን ትታችኋል። ምን ያህል የሳቸው ህይወት ከኛ ህይወት ጋር ይመሳሰላል? ውሎአችን ከመልእክተኛችን አለይሂ ሰላቱ ሰላም ውሎ ጋር ተመሳሳይ ነው ወይ? በሁሉም ዘርፍ ነው። በነገራችን ላይ ፈለጋቸውን መከተል ሲባል በሁለት በሶስት ጉዳዮች አይደለም፣ በሁሉም የህይወት ሽኡን፣ በሁሉም የህይወት መስካችን ረሱል ሰለላሁ ዐለይሂ ወሰለም ሞዴላችን ናቸው። አራተኛ ላይ ኢዳዒቱም አዳወተ ሸይጣን የሸይጣንን ጠላትነት ትሞግታላችሁ። ሸይጣን ጠላታችሁ ነው ትላላችሁ፣ ትጠሉታላችሁ። ኦብቪየስሊ ሸይጣን በጣም የሚረገም ፍጡር ነው። ግን ወዋፈቅቱሙሁ በብዙ ነገር ግን ከሱ ጋር ትገጣጠማላችሁ። አብዛኞቻችን ሸይጣን ላይ ላዕና እናወርዳለን፣ አለይሂ ላዕነቱላህ እንላለን። ግን በጣም ብዙ ቦታዎች ላይ ግን ሸይጣን ጓደኛችን ነው። እሺ ከሸይጣን ጋር የገጠመ ህይወት ነው የምንኖረው። ቁልቱም ኑሂቡል ጀና ጀነትን እንወዳለን ትላላችሁ። ወለም ተዕመሉ ለሃ ለጀነት ግን አልሰራችሁ። ኢብራሂም አድሃም እየጠቀሱ ያሉት ጥያቄውን አንርሳ። የጠየቋቸው ጥያቄ ዱዓ እናደርጋለን ግን ለዱዓችን ምላሽ አናገኝም ለሚለው ጥያቄ ምላሽ እየሰጡ ነው። እና ጀነትን እንወዳለን ትላላችሁ፣ ጀነት በጣም ይናፍቀናል ትላላችሁ፣ ስለ ጀነት ታወራላችሁ ኢላ አኺሪሂ ወለም ተዕመሉ ለሃ ለጀነት ግን አልሰራችሁም። ማለት ጀነት የምትፈልግባችሁን ነገር ግን እያየችባችሁ አይደለም። ጀነትን የሚያህል የአላህ ውድ ዕቃ የሚፈልግ ሰው እንደዚህ አይደለም የሚሆነው፣ ከዚህ በላይ ነው የሚሰራውና እናንተ ግን ተዘናግታችኋል። ነኻፉ ናር እሳትን እንፈራለን አላችሁ። ወራህንቱም አንፉሰኩም ራሳችሁን ግን ለጀሃነም ተያዥ አድርጋችኋል። የምትሰሩት ስራ ሁሉ ወደ ጀሃነም የሚወስዳችሁ ነው። ኢነል መውተ ሐቅ ሞት እውነት ነው ትላላችሁ፣ ሞት እንዳለ ታምናላችሁ። ወለም ተስተዒዱ ለሁ ግን አትዘጋጁ። ሞት እንዳለ ታውቃላችሁ፣ ግን ምንም አይነት ለሞት ዝግጅት እያደረጋችሁ አይደለም። ወረሐል መንየቲ ተጥሐኑ እንዳለው الناس في غفلاتهم ሰዎች በዝንጋቴ ውስጥ ናቸው፣ በጣም ዘንግተዋል። ወረሐል መንየቲ ተጥሐኑ የሞት ወፍጮ ግን መፍጨቱን አላቆመም። ሞት ዴይሊ ሰዎችን ከኛ መካከል እየወሰደ ነው፣ ግን እየተማርንበት አይደለምና ሞት አለ ትላላችሁ፣ ነገር ግን ለሷ ተዘጋጃችሁም። ስምንተኛ ላይ ጠቀሱት እሽተግልቱም ቢዑዩብ ኢኽዋኒኩም በወንድሞቻችሁ ነውር ቢዚ ሆናችኋል። ወነበስቱም ዑዩበኩም የእናንተን ነውር ግን ረስታችሁታል፣ ጥላችሁታል። ይሄ ብዙዎቻችን ችግር ነው። በተለይ ማህበራዊ ሚዲያ ላይ በጣም የተስፋፋ ችግር ነው። በሆኑ ሰዎች ነውር ቢዚ የሆኑ ሰዎች አሉ፣ የሰዎችን ነውር መለቃቀም የሚወዱ የሰዎችን ስህተት፣ ከዛ የራሳቸውን አይብ ቶታሊ ረስተውታል። ማለት እነሱ ራሳቸውን በጣም የፍጹምነት ልክ አድርገው እንዲመለከቱ ያደርጋቸዋል። ባይ ዘ ዌይ ይሄ የሰዎች ባህሪ ነው። ሁሌም ሰዎች ጋር በጣም ፎከስ ባደረግኩ ቁጥር፣ ስለ ሰዎች ብቻ ቢዚ በሆንኩ ቁጥር፣ በራስህ ጉዳይ በጣም ባልተጠመድክ ቁጥር ሳታውቀው ራስህን የፍጹምነት ልክ ላይ ነው የምታገኘውና ምናልባቸው እሽተገልቱም ቢዑዩብ ኢኽዋኒኩም በወንድሞቻችሁ ነውር ቢዚ ሆናችኋል። ከሌ እንዲህ ነው፣ ከሌ እንዲህ ነች፣ እነ ከሌ እንዲህ ናቸው። እናንተ ራሳችሁን ግን ረስታችኋል። ዘጠነኛ ላይ የጌታችሁን ጸጋ በላችሁ ወለም ተሽኩሩሃ ግን አላመሰገናችሁትም። ምስጋና ላይ በጣም ደካሞች ናችሁ። መጨረሻ ላይ ደፈንቱም መውታኩም ሙታኖቻችሁን ቀበራችሁ ወለም ተዕተቢሩ ቢሂም በእነሱ ግን አልተገሰጻችሁም አልተማራችሁም አሏቸው ኢብራሂም አድሃም። የጠየቋቸው ጥያቄ ዱዓችን ለምን ተቀባይነት አጣ ነበር። እነሱ ግን ወደ ራሳቸው ነው የመለሷቸው ኢብራሂም አድሃም። እስቲ አላህን ከመክሰሳችሁ በፊት ለምን አላህ እንደዚህ ያላደረገኝም ከማለታችሁ በፊት እስቲ ቼክ ዩርሰልፍ አይነት ጥያቄ ነው፣ ራስን መመዘኛ። እስቲ ራሳችሁን አሁን በጠቀስኩላችሁ 10 ነገር መዘኑት። እነዚህን ሐቅ ጠብቃችኋል ወይ እናንተ? መጀመሪያ እነዚህን አንተ እኮ ሰዎችን የሆነ ነገር የምትጠይቀው እኮ ምንድነው የሚባለው በሲያሳ ቋንቋ እንኳን መብትህን የምትጠይቀው መች ነው? ግዴታህን ከተወጣህ በኋላ ማለት። ግዴታውን ያልተወጣ ሰው እኮ መብቱን ቢጠይቅም አያምርበትም። እና ከአላህ ጋር ባላችሁ ግንኙነት ግዴታችሁን ተወጣችኋል ወይ? አላህ ያዘዛችሁን ፈጽማችኋል ወይ? ከከለከላችሁ ተከልክላችኋል ወይ? እነዚህን ሳትፈጽሙ ነው ወይ አላህ ጋር መጣችሁ አላህ እንደዚህ ያላደረገልንም ዱዓይን አልተቀበለኝም የምትሉት አይነት ይመስላል ኢብራሂም አድሃም መልስ። ኢንሻአላህ ከቀደም ጀምሮ የተነሱ ነጥቦችን በትኩረት አዳምጠን ከዱዓ አካባቢ ያለንን የተሳሳተ አረዳድ
ማስተካከል ይኖርብናል። የዱዓ ሹሩጦችን እነዚህ መጠበቅ ይኖርብናል። አዳብያቶች አሉት። እነሱን ጠብቀን አላህን እስከለመነው ድረስ አላህ ለዱዓዎች ጥሪ ምላሽ የሚሰጥ አምላክ ነው። ኢንሻአላህ ዛሬ እንደመነሻ ይሄን ያህል ካንሳን ይበቃል። በእኔ በኩል ጨርሻለሁ። ወሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰለም። አንድ ፍሬ ልጅ አንቱ እያልከኝ እሺ ታውቃለህ። እሺ እንትን ነው የቲክቶክ ፕላትፎርም እንደምታውቀው እንትን ነው ማለት ብዙ ፈሳዶች ያሉበት ፕላትፎርም ነው። ሰዎች በጣም ውዳቂ በሆነ ነገር በለጉና በዛዛታና በጨዋታ ውዳቂ ነገሮች በጣም የሚበዙበት ቦታ ነው። እንደዚህ አይነት ቦታዎች ላይ ደግሞ አብዛኛው ኡማ ተጠቃሚ እንደመሆኑ መጠን መሰል መልካም ፕሮግራሞች በጣም መቀጠል እንዳለባቸው ይሰማኛል። ቢኮዝ ሰው እዚህ ነው ያለው። ከዚህ ቀደም አውርተናል መሰለኝ በዚህ ጉዳይ። ኸልቁ እዚህ ነው ያለው። በጣም ተጠቃሚ ያለ ቲክቶክ በተለይ ሶሻል ሚዲያ አሁን ላይ ሞር ተጠቃሚው ቲክቶክ አካባቢ ነው ያለውና ያለን ምርጫ ይሄንን ፕላትፎርም ለመልካም ነገር መጠቀም ነው። ሶ እንደዚህ አይነት ላይቭ ስትሪሞችን በጣም 30 ሰው 40 ሰው 100 ሰው ያዳምጣቸው የሆነ ፍሬ ሀሳብ ይዘው የሚወጡበት እንደመሆኑ መጠን ኢንሻአላህ እናንተም በርቱ። ፕሮግራሙ ይቀጥል። በየሆነ ኢንተርቫል ጊዜ ተይዞለት ቢቀጥል ኢንሻአላህ በደንብ ብዙዎችን መጥቀም እንችል ይመስለኛል። በዚህ አግባብ የተለያዩ ኡስታዞችን እያጋበዛችሁ ማለት ነው። አላህ ስብስባችንን መልካም ያድርግልን። اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما آمين. وسلاما على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.